ለሳሎኖ፣ ለመኝታ ቤቶ፣ ለኪችኖ አጠቃላይ የሚያስፈልጉትን ፈርኒቸር በፈለጉት ዲዛይን በጥራት እንሰራለን። ቤቶንም እናስውባለን። ስፖት ኢንቴሪየር ዲዛይነር እና ፈርኒቸር። አድራሻችን ፉሪ ባጃጅ ተራ ደጅ ህንፃ ከቤተና ካፌ በላይ ያገኙናል። ለበለጠ መረጃ በ0974 71 5935 ያገኙናል። ስፖት ሰላም እንደምን ቆይታችኋል? ውድ የመሊቅ መልቲ ሚዲያ ቻናል ቤተሰቦቻችን፣ ይህ በመሊቅ መልቲ ሚዲያ ተዘጋጅቶ የሚቀርብላችሁ መሊቅ ቴክ የተሰኘው ፕሮግራማችን ነው። መሊቅ ቴክ እንግዲህ የተለያዩ የፈጠራ ባለቤቶችና የቴክኖሎጂ ግኝቶችን ወደ እናንተ የሚያደርስ ፕሮግራም ነው። ብዙ ጊዜ ስለ ቴክኖሎጂ ስናስብ የቴክኖሎጂ ምንጭ ከሀገር ውጭ ያሉ ሀገሮች ወይም ደግሞ ባደጉት ሀገሮች ብቻ ላይ ክሬት የሚደረግ ይመስለናል። ነገር ግን አሁን ለእናንተ ይዘንላችሁ የመጣነው ወጣት ይህንን ታሪክ የቀየረ ነው። የወዳደቁ ኤሌክትሮኒክሶችን በመጠቀም ተወዳደቁ እቃዎች የተለያዩ ፈጠራዎችን የሰራ ወጣት ነው። ስሜ ሙአዝ በህሩ ሁሴን ይባላል። ወልጄ ያደግኩት ስልጤ ዞን ሳንኩራ ወረዳ ሲሆን የምኖረው ደግሞ ወራቤ ከተማ ነው። ወደ ፈጠራው ዓለም የገባሁበት ምክንያት በተለያዩ ጊዜ እኛ ቤት ባለሙያዎች ይመጣሉ። አናጺ ይሁን የተለያዩ ጂፕሰም የሚሰራ ኤሌክትሪሺያን፣ ዲሽ ሰሪ እነዛ ሰዎች በሚመጡበት ታይም ላይ እኔ ቁጭ ብዬ ከነሱ ጋር የሚሰሩትን ሙያ እቀስም ነበረ። በዛም ደግሞ የተለያዩ ችግሮች ሲኖሩ ቤታችን አካባቢያችን ላይ እነዛ ነገሮች ለመፍታት ሶልቭ ለማድረግ ሞክር ነበረ። በዛም ወደ ፈጠራው ስራ የሆነ ፕሮብሌም ሶልቭ ለማድረግ በሚሞክርበት ሂደት ላይ ነው ወደ ፈጠራ ስራ የገባሁት። በመጀመሪያ የሰራሁት የፈጠራ ስራ ኤክስ ኳሊፋይድ ይባላል። ኤክስ ሚንስ በማትስ ህግ ሪል ነምበር ማንኛውም ነው አይደለም። ያን በመውሰድ የትኛውንም አይነት እህል ከገለባው ወደ ከእህሉና ገለባው የሚለይ አይነት ማበጠሪያና ንፋስ አዘል የሆነ ማሽን ሲስተም ነው ማለት ነው። እስካሁን ድረስ የሰራኋቸው ስራዎች ወደ 12 የሚጠጉ የፈጠራ ስራዎች አሉኝ። ከነዛ መካከል አሁን ቅድም እንደጠቀስኩት ኤክስ ኳሊፋየር አለ፣ የወታደሮች ኮፍያ አለ። ያ የሚጠቅመው ደግሞ ወታደሮች ጫካ በሚያድሩበት ጊዜ ላይ ስልካቸውን ቻርጅ የሚያደርጉበት ማታ ማታ የሚያበሩበት እና ለተለያዩ ፐርፐዝ የሚሆን ኮፍያ ነው። ስንቀጥል ደግሞ ሊጥ ማብኪያን ሰርቻለሁ። ያ ምንድነው እናቶቻችን እርጉዝ በሚሆኑበት ታይም ላይ በሚያማቸው ሰዓት ላይ ጎንበስ ብሎ ማብኳት ስለማይችሉ ለነሱ በቀላሉ ቤታችን ሶኬት ላይ ሰክተን የምንጠቀመው በጣም ስራ ላይ የሆነ የሊጥ ማብኪያም በዛው ሰርቻለሁ። እዛውም ደግሞ ቃሪያ መክተፊያ አለች። እቺ ደግሞ ሁሌ ምግብ ስንበላ ለምሳሌ በጣም ከሚያስፈልጉን ስንመርጥ እንቁላል፣ ፉል ስንበላ የሚያስፈልጉን ነገሮች አሉ አይደለም። ለምሳሌ ቃሪያ እዛ ኩሽና ድረስ ከችን ገብተን እንደዚህ መክተፍ በሚደብረን ሰዓት ላይ ያችን ፕሬስ እያደረግን ስላሽ ከፈለግን ስላሽ ኖርማል ከፈለግን ኖርማል እያደረግን ምንከትፍበት በጣም ስማርት የሆነች ትንሽ መክተፊያ ነገር። ሲቀጥል ደግሞ ይሄ የጫማ ጂፒኤስ ያ ምንድነው? በተለያየ ጊዜ እኔ መስጊድ በሚሄድበት ታይም ላይ የሆነ ሰዓት ላይ አዲስ ጫማ ለብሼ ይኩኝ እና ያን ጫማ ለብሼ ሲሄድ በጣም ደስ ብሎኛል። ያው ለመዘነጥ ምናምን ነው፣ ፋሽን ነበር በሰዓቱ። ከዛ 10 ሰግጄ ስወጣ ጫማዬን አጣሁት። ሳጣው በጣም ነው ክቡ ያልኩት እና በነበረኝ ባክግራውንድ የሆነ ፕሮብሌም ሶልቭ የማድረግ ችሎታ እንዴት አድርጌ ነገር ሶልቭ ላድርጎ በመለበት ሰዓት ላይ የሆነ ሀሳብ መጣልኝ። ሴኩሪቲ ካሜራ ለምን እዛች ጋር አልሰቅልም አልኩኝ እና መስጊድ ስለሆነ ይከብዳል አሁን አለመተማመን የሚባል ነገርና ይመጣል በሚለው ሀሳቤ ለምን ጫማ ውስጥ ጂፒኤስ አልሰራም አልኩኝና ውሃ ማይገባበት ራሱን ሪቻርጅ ማድረግ የሚችል የጫማ ጂፒኤስ ለምን አልሰራም ብዬ የጫማ ጂፒኤስ ለመስራት ቻልኩኝ ማለት ነው። እና የተለያዩ ሶፍትዌሮች ምናምን እሰራለሁ። ያው ባለኝ አቅም ዌብሳይት ምናምን የተወሰነ ሞካከራለሁ። አንድ የሰራሁት የሞባይል አፕሊኬሽን አለ። ያ ምንድነው ምን ፈልገውን አይነት ለምሳሌ ማንጎ ላይ ምን እንዳለ ሐኪም ቤት ሄደን ቪታሚን ኤ፣ ቪታሚን ቢ፣ ቪታሚን ሲ የመሳሰሉትን ሪከመንድ ስንደረግ ምን አይነት ምግብ ላይ እንዳለ የምናውቅበት አፕሊኬሽን ነው። ለምሳሌ ብዙ አይነት ዝርዝሮች አሉት። ከነዛ መካከል ቪታሚን ኤ የሚለውን ነገር ክሊክ በምናደርግበት ሰዓት ላይ ስለ ቪታሚን ኤ ምግቦችን እና ጥቅሞችን ያስቀምጥልናል። ከዛ በኋላ ምግቦችን ዝርዝር ካስቀመጠልን በኋላ ጥቅሞችን ደግሞ ከዛ በኋላ ዜር ፈንክሽንስ የሚለውን እዛው በተኖች አሉት። ያን እየለካካን የሚያስፈልጉንን ምግቦች እያንዳንዳቸውን ምን አይነት ኮንተንት እንዳላቸው ቪታሚን የትኛው ምግቦች ቪታሚን ናቸው፣ የትኛው ምግቦች ምን አይነት ቪታሚን አላቸው የሚገልጽ አፕሊኬሽን ነው።
ሌላኛው ዌብሳይት አለ። ዌብሳይቱ ደግሞ ምንድነው ሁሉም ትራፊክ ሲስተም ላይ የሚጠቀሙ ሲሆን መኪኖች በሚያመልጡ ሰዓት ላይ ታርጋቸውን ሰርች በማድረግ ሹፌሩን ከነመኪናው ከመኪናው ከለር ከመኪናው ሞዴል ከመኪናው ከመንጃ ፍቃዱ ከሹፌሩም አይዲ ጭምር አሁን ያ እንዴት ነው የሚሰራው ካላችሁኝ ጀስት ይሄ ሹፌሮች አሁን እኛ ናሽናል አይዲ ላይ እንደተመዘገብ ነው ሁሉም ሹፌሮች እዛ ላይ ይመዘገቡና ከዛ የሆነ ጥፋት በሚያጠፉበት ሰዓት ላይ በቀላሉ እርምጃ እንዲወሰድና በቀላሉ ማንነታቸውን እንድናቅ ምክንያቱም ብዙ ጊዜ አደጋ ሲደርስ ሹፌሮች ጥለው ይጠፋሉ አይደለም በታርጋቸው ሙሉ ነገራቸውን ማግኘት እንድንችል የሚያግዘን ዌብሳይት ነው ማለት ነው። ሲቀጥል ደግሞ የተማሪዎች አርፋጅ መቆጣጠሪያ ሲሆን ያን ደግሞ እንዴት ነው የሚሰራው ከተባለ ተማሪዎች ሁሉም ተማሪዎች መጀመሪያ ይመዘገባሉ እኔ ሲስተም ላይ ማለት ነው። ከዛ አንድ ሎካል ዲስክቶፕ የሆነ ሬጂስተራል ጽህፈት ቤት ይቀመጥና ወይ ደግሞ ሬጂስተራል ክላስ ወይም አድሚኑ ጋር ይቀመጥና ሁሉም ተማሪዎች ልክ ትምህርት ቤት ሲጀምሩ ይመዘገባሉ። ያው ይሄኛው ስሙ ኤክስ ዲቴክተር ነው። ያ ደግሞ ምንድነው የተለያዩ ተማሪዎችን ባክግራውንዳቸው የምናውቅበትና አዳዲስ ጥፋቶች ሲያጠፉ በነበረባቸው ላይ እየጨመረ የምንሄድበት የነበራቸውን ባክግራውንድ ደግሞ የምናውቅበት ሲስተም ነው። አሁን አንቺን እንደ አንድ ተማሪ እንደ አዲስ ግቢ ተማሪ መዝግቤሽ የተለያዩ ወንጀሎች ስታጠፊ ያሉሽን ሂደቶች ማየት እንድንችል ያው ስራ መጀመር ይቻላል። አሁን ሁለት አይነት ፔጆች አሉት። አድሚን ፔጅ አለው፣ አድሚን ፓርት አለው፣ ሰርቺንግ ፓርት አለው። ሰርቺንግ ሂስትሪ እና አድሚን ፓርት አለው። አድሚን ፓርቱ ዝም ብሎ ሰው መግባት አይችልም። ተማሪ መመዝገብ መደለት የሚችለው አድሚን እና ሬጂስትራር ጽህፈት ቤት ቢሮ ነው። ምክንያቱም የትኛው ማስተማሪ መጥቶ ያን ነገር አክሰስ ማድረግ ስለማይችል፣ ስለዚህ አድሚን ፔጅ ገባና ኮድ ይጠይቀኛል። ኮዱ ደግሞ ጀስት እኔ ባይ ዲፎልት ሰጠሁት ከ1 እስከ 5 ነው። ኢንተር በምልበት ሰዓት ላይ አሁን መመዝገብ ትችላለህ ይለኛል። ለመመዝገብ ደግሞ ሾርት ፎርም ኦፍ ሬጂስትሬሽን አር ብዬ ነው ሴቭ ያደረኩትና አርን በምነካበት ሰዓት ላይ ዲጂት ወይም ደግሞ አይዲ አስገባ ይለኛል። እንደ ፊውቸር ራንደም አይዲ ጀነሬት እንዲያደርግ አደርገዋለሁ። አሁን በዚህ ሰዓት አይዲ አስገባ ይለኛል። ከ1 እስከ 16 ያሉ ቁጥሮች ጥሪልኝ ደስ የሚል 13 እሺ ጥሩ 13 ቁጥርን ኢንተር በምልበት ሰዓት ላይ ስም አስገባ ይለኛል። ማልበል ዚያዳ ኦኬ ዚያዳ ብዬ ሴቭ አድርጌዋለሁ። ፎን ነምበር ይላል ጀስት ዝም ብዬ ባይ ዲፎልት ዝም ብዬ ላስገባለት። አድሚን ፔጅ ላይ ነው። ከዛ 1 2 3 4 5 ከዛ በኋላ ደግሞ ያው ሬጂስትሬሽን ፎርም ኦፍ አር አሁን ሲስተሙ እየጠበቀሽ አንሺው ድገሚው ሌላ በቃ አሁን ሲስተሙ ላይ ኦሬዲ ለመጀመሪያ ጊዜ አረንጓዴ ይበራብሻል። ይኸው ከዛ በኋላ ኮሜንት ልጻፍልሽ ቆይ በምን ምክንያት አሁን ከዛ ቢጫ ይበራል። ቀጥታ ያይሹ በራ አይደል? ሁለተኛው ስቴጅ በራ። አሁን ሁለተኛ ስቴጅ ላይ ነሽ። ከዚህ በፊት ሁለት ጥፋቶችን አጥፍተሻል። አረንጓዴና ቢጫ በርቶልሻል። አሁን ቀጣይ ስትነኪው የሚበራው ፈርስት ታይም አረንጓዴ ይበራል። አረንጓዴ መብራቱ ምንድነው? ሲስተሙ አንቺን አክሴፕት አድርጎሻል ወይም ደግሞ አሻራሽ ኦን ወይም ደግሞ ከነበረው አሻራሽ ጋር ማች አድርጎ እዚህ ጋር የኔን ኮሜንት እየጠበቀ ነው። ከዛ በኋላ 3 ሰከንድ እየጮኸ ዋርኒንግ ሌቭልሽን ያሳውቅሻል ማለት ነው። ስለዚህ አሁን ዝግጁ ነሽ? ንኪ አረንጓዴ በራዳ። አሁን እዚህ ጋር ኮሜንቷን እጽፋለሁ። በምን ምክንያት እንዳጠፋች ኮሜንት ጻፍ እያለኝ ነው። ጀስት ኮሜንት እጽፍላታለሁ። ከዛ ቀይ በርቶ 3 ሰከንድ ይጮሃል ማለት ነው። ስለዚህ 3ቴ ዋርኒንግ አላት ማለት ነው። እና አሁን 3ቴ ጥፋት አጥፍተሻል። አሁን አንቺን በምን አይነት መንገድ እናገኛለን ከተባለ እንደ ፊውቸር በጣት አሻራሽን በምትነኪበት ሰዓት ላይ ሙሉ የአንቺን ኢንፎርሜሽን ከፎቶች ጨምሮ ሙሉ ስለ አንቺ የሚገልጽ ነገር ከአይዲሽ ጨምሮ ማምጣት ይቻላል። አሁን በዚህኛው ሌቭል ላይ ደግሞ ማድረግ የምንችለው ምንድነው? አይዲሽን ሰርች በማድረግ እስካሁን ያጠፋቸውን 3 ጥፋቶች ከነ ኮሜንታቸው ማግኘት እንችላለን። ያን ደግሞ ማድረግ የምንችለው የትኛው ማስተማሪ ይመጣና እዚህ ጋር ሰርች ላይ ይገባል ማለት ነው።
ከዛ ኢንተር አይዲ ይለኛል። ቅድም አይዲ ስንት ነበር የነገርሽኝ? 13 አይደለም? 13ን ክሊክ በማድረግበት ሰዓት ላይ ዚያዳ ያጠፋቻቸው ጥፋቶች ይኸው ዝርዝር ብሎ ይመጣሉ ማለት ነው። ዚያዳ ያጠፋቻቸው ጥፋቶች በዋርኒንግ ይኸው ዝርዝር ብሎ ይመጣሉ ማለት ነው። እዚህ ጋር እኔ ራንደም ነው የጻፍኩት ቅድም። ሌላኛው ያው ሴኩሪቲ ካሜራ ነው። ሴኩሪቲ ካሜራ እንደሌላው ሴኩሪቲ ካሜራ አይደለም። ቤታችን ላይ ጥግ ጥግ ላይ ከሚቀመጡ አምፖሎች ላይ የሚሰካ ሲሆን ማብራት ባለን ጊዜ በሌለም ጊዜ ደግሞ የሚሰራ ሲሆን ሰዎች በማይጠብቁበት ታይም ላይ የሰዎችን ማንነት አሁን እኛ ጋር ሴኩሪቲ ካሜራ አለ ተብሎ ሁሉም ጋር ይለጠፋል። ያ ምንድነው አንድ ሰው ሴኩሪቲ ካሜራ አለ ከተባለ ይጠነቀቃል። ግን በሚጠነቀቅበት ሰዓት ላይ ደግሞ ሰው ራሱን ይደብቃል። የራሱን ማንነት ማወቅ አንችልም። እንደዚህ አይነት በጣም ድብቅ የሆኑ ካሜራዎችም ሰርቻለሁ። ሲቀጥል ደግሞ ሃውስ ኮንትሮሊንግ ፐርፐዝ የምትሰራ ያው ስሟም ደግሞ ተምበርሊን ይባላል። ለአይነት ኑሮ ማለት ነው በስልጠኛ ምክንያቱም ቤት ውስጥ ሽር ጉድ እያለች ነው ቤታችንን የምጠብቅልን። ሰዎች ሱቃቸውን ዘግተው በሚሄዱበት ሰዓት ላይ ቤታቸውን በተለያዩ ምክንያቶች ወይ ሜካኒዝሞች መጠበቅ ትችላለች። እሺ አሁን ሲስተሙን ኦን እያደረግኩት ነው። ያ ምንድነው ሬዲ እያደረግኩት ነው። ኦኬ እና ሲማችንን እናስገባለን። ከራሱ ሲም ስላለ እና እቺ ከሰራዋቸው አንደኛው ቅድም እንደተናገርኩት ሃውስ ኮንትሮሊንግ ፐርፐዝ የምትሰራው ሮቦት ተምበርሊን ነው ስሟ። እና ቤታችንን አንድ ቤት በስንት አይነት መንገድ ኮንትሮል ማድረግ እንችላለን በሚለው ስናይ በጣም ብዙ አይነት መንገዶች አሉ። ከነዛ መንገዶች መካከል አንደኛው ይሄኛው ሴኩሪቲ ካሜራ አለው። ዳይሬክት የሚፈጠረውን ነገር ላይቭ በሴኩሪቲ ማየት እንችላለን። ሲቀጥል ደግሞ እዚህ ጋር የምናየው ስሞክ ሴንሰር አሉ። ስሞክ ሴንሰሩ ደግሞ ለምን የሚጠቅመኝ ከተባለ አሁን ለምሳሌ በብዛት መኖሪያ ቤቶች ላይ ቀድሞ የሚነሳው እሳቶች ምናምን በማብራት ይከሰታሉና ማብራት ከመንደዱ በፊት ጭስ አለውና ያ ጭስ ደግሞ ሲጨስ ቀድሞ ወደ ከፋ አደጋ ሳይደርስ ለማወቅ የሚረዳን ሴንሰር ነው ማለት ነው። ሲቀጥል እዚህ ጋር እንደምናየው ሳውንድ ሴንሰር አለው። ሳውንድ ሴንሰር ደግሞ ለምንድን የሚጠቅመን ቤታችን ሲሰበር የሚያወጣውን ድምፅ ሌባው ሊሆን ይችላል፣ የተለያዩ ሽፍታዎች ሲመጡ በሩ ሲሰበር የሚወጣውን ድምፅ ቶሎ ዲቴክት በማድረግ መደወል የሚችልበት ሜካኒዝም አለው። ሌላኛው ደግሞ እዚህ ጋር የምናየው ሞሽን ሴንሰር ነው። ያ ደግሞ ምንድነው እንቅስቃሴዎችን ለምሳሌ ሮቦታ ወደ ሌላ ቦታ ፊቷን ባዘሮችበት የተለያዩ ነገሮች ሲኖሩ ለምሳሌ ዲቴክት የምታደርገው ባክግራውንዷን ምናምን ጀርባዋን ወይም እሷን ለማጥቃት ራሱ ቢመጣ ቶሎ ሞሽኖቿን እንቅስቃሴዎችን ሴንስ እያደረገች ለባለቤቱ ማሳወቅ ትችላለች ማለት ነው። አሁን በዚህ ሰዓት ኦልሞስት ይሄን ሴንሰር ኦፍ አድርጌዋለሁ እና ቤታችን ደግሞ ምንድነው ሴኩር ነው። ሴኩር ሲሆን ምን ብያለሁ ቅድም አረንጓዴ ትሆናለች ቤቱ ሰላም ሲሆን ማለት ነው። ችግር ሲሆን ለምሳሌ በሞሽን ሴንሰሩ ኦን እናድርገውና ችግር ሲኖር ወደ ቀይ ትለወጣለች ማለት ነው። ለሚሸው አሁን ከኋላዋ የተወሰኑ እንቅስቃሴዎች አሉ። ኦልሞስት ሴንስ የማድረግ አቅሟ የማብራቱንም ሊያካትት ይችላል ሜቢ እዛ እና ሴንስ ያው ሴንስ እያደረገች ነው ማለት ነው። ሴንስ ማድረግ ብቻ ሳይሆን ኦኬ ያው ሃውስ ኮንትሮል ደወለች ማለት ነው። ስለዚህ አሁን ስልኩ ሲደወል
ምን እናደርጋለን? ስልኩ መደወሉን ብቻ አይተን እንትን እርምጃ ከመውሰዳችን በፊት እዚህ ጋር እንዳልኳችሁ ሴኩሪቲ ካሜራ አለው አይደለ? ሴኩሪቲ ካሜራውን ማየት እንችላለን ማለት ነው። ይሄው ሴኩሪቲ ካሜራውን ማየት እንችላለን ማለት ነው። ይሄው ዳይሬክት ተንቀሳቀሰ። ይሄው ይታያል እና በዚህ አይነት መልኩ ቤታችንን ኮንትሮል ማድረግ ወይም መጠበቅ እንችላለን የሚለውን ነገር ማየት እንችላለን። ያው ስሟም እንዳልኳችሁ ተምበርሊን ነው፣ ለአይነት ሆኖ ነው። ቤታችን ውስጥ በጣም ቀለል ያለች ሙቨብል የሆነች እና አሪፍ የሆነች እንቅስቃሴ ሌቭል ያላት ስሪ ዌል መሆኗ ደግሞ ቶሎ ዳይሬክሽን ቼንጅ ለማድረግ ይጠቅማል። ያን እያደረገች ቤታችንን ኮንትሮል ማድረግ እንችላለን ማለት ነው። እና አሁን እየሰራኋቸው ያሉት ጀስት ኖርማል ለሙከራ የሰራሁት መኪና አለ። ለትልቅ ሞዴል አስቤው በትንሹ ልሰራው ያሰብኩት መኪና አለ። ድሮኖች አሉ፣ 2 ድሮኖች እየሰራኋቸው ያሉት ወይም ደግሞ አሁን ወደፊት እንትመላቸው ማለት ነው። አንደኛው ድሮን አግሪካልቸር ፐርፐዝ ላይ የሚሰራ የገበሬዎችን ችግር የሚፈታ፣ ሁለተኛው ደግሞ ሚሊተሪ ፐርፐዝ ላይ የሚሰራ ሲሆን የተለያዩ ሮኬቶችን ፈንጆችን የሚለቅ አይነት ለኢትዮጵያ ሚሊተሪ ፐርፐዝ የሚውል አይነት ድሮን ነው። በብዛት እኛ የፈጠራ ስራ ስንሰራ የሚያስቸግረን ዋነኛው ነገር ማቴሪያል ነው። ከዛ ባለፈ ደግሞ ምንሰራበት ቦታ፣ ሁለቱ በቃ ሜን ፕሮብሌምስ የሚባሉት ናቸው። እና ደግሞ ማቴሪያሎች ይበልጥ እኛውን በዚህ ሰዓት ኢንካም ጀነሬት የምናደርግበት ወይም ደግሞ ሰርተን የምናገኝበት ስቴጅ ላይም በብዛት ስላልሆንን ብር ሜክ ማድረግ ያው ገና የሚቀረን ነገር ስላለ በብዛት ስፖንሰርሺፖች ነው የምናፈላልገው። ያን ደግሞ በማናገኝበት ታይም ላይ በጣም ትልቅ የሆነ የሞራል ውድቀትና የሞራል በጣም ብዙ አይነት ችግሮች ያጋጥሙናል። የምንፈልገውን ነገር አሁን ለምሳሌ እኔ የሆነ ነገር ልሰራ ተቀምጬ የሆነ ማቴሪያል ያጥረኛል በምፈልገው ኮንሰፕት ልክ ማለት ነውና ያን ማቴሪያል ለማምጣት ስታገል ያቺን ማቴሪያል መፈልጋትን ሳጣት ያ በጣም ትልቅ ነው። ምክንያቱም የሰው ልጅ ያው ሞራሉ ከተጎዳ ይከብዳል። እግሩ ቢሰበር ይታከማል። ግን ልቡ ከተሰበረ የሆነ የመታከም በጣም ከፍተኛ ነው። ያ ስለሆነ በብዛት ያው ማቴሪያል እጥረት በጣም ትልቅ ኢሹ ነው። ሁለተኛ ደግሞ የምንሰራበት ቦታ ነበረ። አሁን ሃይ ስኩል ላይ ነው ማድረው። ከዞኑ ጋር ትምህርት ቤቱና ዞኑ ኮላ በማድረግ ስቱዲዮ ምናምን ቢውልድ አድርገውልን የሙአዝ የቅርብ ጓደኛ ነን። አብረን የፈጠራ ስራዎችን እንሰራ የተለያዩ የፈጠራ ስራዎችን እንሰራ የተዋወቅነው በዚህ በፈጠራ ስራ ነው። መጀመሪያ የሚሰራው እሱ ብቻውን ነበረ። እዚህ ካቻምና ላይ ብቻውን ነበር እየሰራ የነበረው እኛ በገባን ሰዓት እና በዛ ሰዓት ነው የተዋወቅነው። ተወቃችን የፈጠራ ስራ ነው። ሙአዝ ከሌሎች ጓደኞች የሚለይበት ባህሪ ትምህርት ቤት ብዛት የሚታወቀው በፈጠራው ስራ ነው። እንዲሁም ደግሞ በትምህርትም ጥሩ ደረጃ አለው። ማንኛውንም እህል ማበጠር የሚችል ከጤፍ እስከ በቆሎ ድረስ የሚያበጥር እህል ማይመርጥ የእህል ማበጠሪያ ነበር እየሰራ የነበረው። እዛም አሻሽሎ እየሰራው ነበር ከነገ የተገናኘ ነው። ከዚህ በፊት ሌላ ሰርቶ ከዛ ይሄን ደግሞ የተሻለ አርግቶ ሰርቶት ነበር። በሚሰራ ሰዓት ነበር የተገናኘ ነው። ያው እዛ ላይ ምን ብዙም የሰጠሁት ሐሳብ ነገር አለ። እሱን ደግሞ የኔን ሐሳብ ተቀብለው የጨመረውም አለ። ያው እንደዚህ እየተጋገዝን ነው የምንለው። የሚሰራውም ስራ በጣም ደስ የሚል ስራ ነው። አሁን ፋዘርና ማዘር ያው ሁለቱም ይደግፉኛል። ሁለቱም የተማሩ ሰዎች ናቸው። ማስተሬት አላቸው ሁለቱም። ይበልጥ ስለፈጠራው ስራ ያውቃሉ። ግን አንዳንዴ ከትምህርቱ ጋር አለመግባባት ሲኖር በተለያዩ ዕቃ ግዢዎች ከትምህርቱ ርቄ ሲሄድ ትንሽ የመቆጣትና ተው የማለት ነገር ነበረ። ከማዘር ጋር ያው በብዛት ቀልድም ቢሆን ዝም ብለህ ተማር የሆነ ነገር አይነት በቃ የፈጠራው ስራ አይጠቅምህም የሚሉ በጣም ብዙ ከጓደኞቼም ጀምሮ ብዙ የሚያጥላሉ ሰዎች አሉ። ሙአዝ ያው ቤተሰቡም ያው ከመጀመሪያ ልጅ ነው። ስራዎችን ከመጀመሪያም ጀምሮ ማነካካት የሚወድ ልጅ ነው። ድሮ እንደው በወረዳ እያለን የገዛናቸው ሬዲዮዎች፣ ቴፖች ምናምን ገና በዛኛቱ እነሱን እየፈታቸው የሆነ ነገር እሰራለሁ እያለ በትንሽ ገና 3 ዓመት ሳይሞላው መነካካት ጀመረውና
ከዛ አንፃር እኔ መጀመሪያ አይጣለው ነበር ለምንድን ነው እንትምትለው ምናምን። በኋላ ደግሞ አይ እኔም አጋጣሚ የትምህርት ባለማሰብ ነበርኩኝ። አይ ሆቢ ወደዛ ወደ ፈጠራ ሊሆን ይችላል በሚል ዝም አድርጌ ከዛ በኋላ ሮቤ ቴፕ፣ ሮቤ ሬዲዮ፣ ኦቶ ዲናሞ የፈጠራ ስራ እየሰራበት ያን እንደዛ እያለ ነው የመጣው። በጸባዩ በጣም ያው ትሁት ልጅ ነው። ጥሩ ሰው ይባላል ልጅ ነው። በነገሮች ላይ መመራመር መፍጠር የሚፈልግ ልጅ ነው። እኔ አሁን በፈጠራ ስራ ላይ ጥሩ ስሜት ተሰምቶኛል። ምክንያቱም ያው አሁን እየተከተልን ያለው የትምህርት የፖሊሲ አቅጣጫ ራሱ ያው ስራ ፈጣሪ ትውልድ ይፈጠር የሚል እንትን አስተሳሰብ ያለው ከመሆኑ ጋር ተያይዞ በዛ አግባብ እሱም አሁን ትምህርትም ሲማር እኔ የመንግስት ስራ አይደለም የሚማረው የራሴን ስራ ፈጥሬ የራሴን ድርጅት መስርቼ መንቀሳቀስ ነው የምፈልገው የሚል አስተሳሰብ ይዞ ነው። አሁን እንደው ብዙ ጊዜ የስራ ይሄን የፈጠራ ስራ ሲሰራ የትምህርቱ በኩል ትንሽ ክፍተት እንዳይፈጠር ብለን ስንመክረውም ያው ሁለቱንም ጎን ለጎን ዘይድ የሚለውን ምክር እንሰጣለን። በዛ አግባብ እየሄደ ነው ያለው። ከልጅነቱ መጀመሪያ ያው ጎበዝ ተማሪ ነበር። መሀልም ላይ ያው ትንሽ እንደማስቸገር ሁኔታ ላይ ነበር። ከዛ በኋላ በራሱ ጊዜ ወደ ራሱ አላማ ገብቶ የተንቀሳቀሰበት ነገር አለ። ከስነ ምግባር አንፃር ጥሩ ስነ ምግባር ያለውና ከሃይማኖት አንፃር ሃይማኖት ላይ ትኩረት ተሰጠና ሃይማኖት ወደ የሚያከብር ቀን ማታ አይተኛም። እኛ ተኝተን ስንነሳ እሱ ላፕቶፕ ነው የሚቆረቁመው። ራእዩ በጣም ቢልሙ በጣም ከፍተኛ ነው። ያንን አቅም እንዴት አድርገን ነው የምናሳካ? እቺ አሁን ሰፖርት የምናደርገው ነገር ነው እኔ የሚያጨናንቀኝ ነው። ኖሮኝ እንኳን ነው ኖሮኝ እሱ ጥሩ ደረጃ ለማድረስ በምን አቅም የሆነ ነገር ቢያደርስ ብዬ የምን እሱ ጭንቀት ነው እንጂ ሌላ ምን ከአቅም አንፃር ያለው ጉለቶች ነው እንጂ ጀምሮ የተው ነገሮች በርካታ ነገሮች ከዚህ በፊት የኛ ማህበረሰብ ስልጤን እየደገፉ ነበር። አምባል ባላት እየደገፈ ነበርበት። ስፔሻሊ ወራይ ዩኒቨርሲቲ የደገፈበት ዞን ለደገፈበት ሁኔታ ነው አለው። ግን ብዙ መስራት እያለ ትንሽ ከአቅም አንፃር ያለው ነገሮችን ወደ ኋላ እንትን በዛም ግን ተስፋ ይቆርጥ። በዛው ልክ ደግሞ እኔ የሚገርመኝ ነገር ምለው እኮ ነው አሁን ምለው ትልቅ ደረጃ እንደማይ ተስፋ አደርጋለሁ የሚሉም ሰዎች ደግሞ በዛው ልክ አሉና ጓደኞቼ አስተማሪዎች ምናምን ለዚህ ነገር ያላቸው በደንብ አሪፍ የሆነ እይታ አላቸው። በርታ የሚል ሰው በጣም ብዙ ነው። ያው ትንሽ መስጠት ባይችሉ ራሱ በጣም ብዙ አይነት ድጋፎች እናገኛለን። ያም ደግሞ እንዴት ነው የሚመጣው ከተባለ ብዙ ጊዜ እኔ አሁን ቤት ብቻ አይደለም ጎረቤት ስቶቭ ሲበላሽ ማብራት ሲበላሽ ምናምን የሆነ ሶኬቶች ሲበላሹ እኔ ነው ማስተካክለው። የሆነ በብዛት እኔ ቢዚ ሆኜ ባለሙያ እንትን ካላሉ በስተቀር ጎረቤት እየኩኝ ያሉትን ነገሮች ምናምን ሶልቭ ማድረግ እኔ ስለሆንኩኝ ይበልጥ ደግሞ ያው በርታ የሚሉ ሰዎች ከዛ የተነሳሱ ናቸውና ሶሻል ሚዲያም ላይ የሚያውቁኝ ሰዎች በአካል ሲያገኙ ይህ በርታ ይቀጥልበት አሪፍ ደረጃ ይደርሳል የሚል ኮሜንት አላቸው። ያዘዝነው ምንም አይነት ነገር ቢሆን እንደ ጻል ልጅ ነው የሚላክልን። እኔ በበኩሌ ለሙአዝ ያለኝ ቦታ የተለየ ነው። ስነ ስርዓት ያለው ልጅ ነው። በስነ ስርዓት ማለት ነው። ቤተሰብ እንኳን ለፍቶ ጥሩ እንኳን ስነ ስርዓት ለማስያዝ ብዙ ጊዜ ልጆችን ትቸገራለህ። እሱ ግን አላህ ሲፈጥረው ራሱ በስነ ስርዓት ረጋ ያለ ልጅ ነው በባህሪው እና ለሰፈራችን ጥሩ አሪያ የሚያስተምር ልጅ ነው። መዝለል መጫወት ምናምን አያምረው። ከትምህርት ቤት መጣ ፈጠራ ስራው ላይ ነው እኔ ካየው ጀምሮ ማለት ነው። እኔም የደረስኩ ሰዓት መኪና ምናምን ነበር አሁን እንዳለው ልጁ ማለት ነው ያየሁት። ለመኪና ያለው ጥረት የነበረው ጥረት አቅም የማነስ እንጂ አቅም ቢኖረው አሳይቶ እንትን ላይ ያቀርብልን ነበር፣ አገሯንም ያስጠራልን ነበር። ይህን ነገር አፎርድ ማድርገው በብዛት ፋሚሊም የተወሰነ ያግዘኛል። አንዳንድ በፋሚሊ የማገኛቸው ስፖንሰርሺፖች አሉ። ከነዛም ደግሞ እና ደግሞ በተለያዩ አበሎች በማገኛቸው ሽልማቶች ቀጥታ እኔ ልብስ ምናምን ከምገዛ ኤሌክትሮኒክስ ነው የምገዛው በብዛት። የፈጠራ ስራና ትምህርት የመጋጨት ሁኔታቸው በጣም ከፍተኛ ነው። ያ ደግሞ ከኛ ማኔጅ አደረጋችን ጋር ይወስነዋል። እኔ 9ኛ ክፍል የፈጠራ ስራ ስጀምር ከክላስ 1 ነበር የወጣሁት።
ያ ደግሞ ሁለቱንም ማኔጅ በማድረግ የመጣ ነው። እንደ አንድ የፈጠራ ስራ ባለሙያ ወደፊት የምፈልገው ነገር ምንድነው ሙሉ አፍሪካን መቀየር ነው። ለምሳሌ የሆነ ነፃነት ሲነሳ ኔልሰን ማንዴላ ይነሳል አይደለ? ቴክኖሎጂ ሲነሳ ቀድሞ ሙዓዝ እንዲባል ነው ማድረግ የምፈልገው። ፊውቸር ፕላን ያ ነው። እንደ አፍሪካ አሁን በብዛት መሰለሽ አፍሮ ፎር ኦል የሚባል ትንሽ ስታርታፕ ነገር ለማቋቋም ዝም ብዬ ሞክር ነበር ባለሁበት ስቴጅ ላይ። አፍሮ ፎር ኦል ሁለት አይነት ትርጉም አለው። አፍሮ ፎር ኦል ሚንስ ከአፍሪካ ለሁሉም ነው። አሁን እኛ ስንማረውም እንደነበረው ጥሬ ዕቃ እንልካለን፣ የሱካር የሆነ ግብአት እንልካለን፣ ሱካር ሆኖ ይመጣልናል ነው። እኛ ደግሞ ራሱን ግብአቱን ኤክስፖርት ማድረግ እንድንችል በቴክኖሎጂ ምናምን ያን ማድረግ እፈልጋለሁ። ከዛም ባሻገር ደግሞ አፍሮ ሚንስ እንደ ስልጥኛ ወይ ሎካል ላንጉዌጅ ስንወስደው አፍራን ማለት የሆነ ሰላም ደስታ ነው አይደለም? በይሳት ደግሞ ጦርነት ነው። ሰላም ለሁሉም የሚል አይነት ኮንሰፕት የያዘ ድርጅት ለመክፈት ሀሳብ ስላለኝ እና ደግሞ ሙሉ የአፍሪካን ወጣቶች ማገዝ በቴክኖሎጂው ደግሞ አፍሪካን ማስጠራት እፈልጋለሁ። ትልቅ የቴክኖሎጂ ካምፓኒ አፍሪካ ላይ ቢውልድ ማድረግ እፈልጋለሁ። የሙዓዝ ሀሳቦች ያው በጣም ደስ የሚሉ ናቸው። በቃ ማጠብቃቸውን ነገራቶች ነው ለማድረግ ይሆናል ብለን ማታስባቸውን ነገራቶች በቃ እሱ ደግሞ ለማድረግ ቻሌንጅ ያደርጋል ያንን ነገር ማለት ነው። ያ ነገሩ ደግሞ ትልቅ ደረጃ ይደርሳል ብዬ አስባለሁ። እሱ አሁን ያልተመቻቸለት ነገር ስላለ ነው እንጂ ከማንም በላይ መሆን የሚችል ልጅ ነው። በዚህ እድሜ አሁን በልጅ እድሜ ላይ በዚህ ሰዓት መጫወት ምናምን በሚያምርበት ጊዜ ላይ ያንን ትግስት አድርጎ እነዛን ቻሌንጆችን ለማለፍ በቃ አንደኛ አቅም ኖሮትም አይደለም እንዳልኩ በትግስት ነው እነዛን ነገራቶች እያለፈ ያለው። በቃ ራሱንም በማጽናናት አሁን ፈጠራ ስራ ላይ ሲገባ በጣም ነው ይምሮሽ ይጨናነቀው እነዛን ነገር ማሳካት ካልቻልክ ማለት ነው። ግን ያ ሁሉ በቃ ሰብር አድርጎ አንዱ እምቢ ሲለው ወደ አንደኛውን ይሞክራል። ያንን ነገራቶች ያል የሚያደርጋቸው ጥረቶች በጣም ያን ያህል ሰብር ሰው አይኖረውማ በዚህ ልጅነቱ ብዙ ነገር በሚያጓጓ ሰዓት መጫወት በሚያምርበት ሰዓት በዛ ሰዓት እነዚህ ነገሮችን ለመስራት ሲጥር ስታይ ያ ነገር በጣም የሚደንቅ። ምክንያቱም እንደ ቀልድ አታገኘውም። ያው በአቅሜ ልክ የሚፈልጋቸውን ነገራቶችን አቀርብለታለሁ። እዛ ጋር ስራ ቦታ ላይ የሚጎለው ነገር ካለ እንደ ሀሳብም ማለት ነው ማድረግ ያለበትን ነገር ያማክረኛል። ያው የቻልኩትን ደግፈዋለሁ እና ስራ ቦታው ላይ ደግሞ እንደው ከኔ በላይ የመስራት አቅም አለው እያንዳንዱን ነገራቶች ላይ ማለት ነው። በጣም ልፋት የሚያደርገው አሁን ቅድም እንደነገርኩሽ በዚህ ሰዓት ኢንቨስት ተደርጎበት ወዲያውን ወደ ሪል ፕሮዳክት ተቀይሮ ለማህበረሰቡ የሚወጣው ከሰሯቸው ስራዎች ለማህበረሰቡ ወዲያው ኢንቨስት ተደርጎ የሚቀርበው ከተባለ ያው የተማሪዎች አርፋጅ መቆጣጠሪያ ነው። ቅድም ሳወራ እንደነበርኩት በጣም ሪያሊቲ የሆነ ስራን ማግኘት እንችላለን ከዛ እና ደግሞ ሪል ፕሮዳክትነት እየቀረበ ነው። ያ ማለት የተወሰኑ ነገሮች ኢንቨስት ተደርገው እንዳልኩሽ ከቻይና ምናምን ቦርዱ የሚመረቱ በጣም ብዙ አይነት ማምረቻ እንትኖች አሉት። ያን ስቴጅ ካለፈ በኋላ በጣም ሲምፕል ነገር ነው ባይዘ እና ሰው ብዙ ቻይና ሲባል እንዳይከብደው ነው። በጣም ቀለል ያሉ ነገሮች በትናንሽ ዶላሮች ነው የሚገዙት። እነዛ ነገሮች በእኔ ትዕዛዝ መሰረት ያን ነገር እየተመረተ በጣም በቀላል መንገድ ለትምህርት ቤቶች ማዳረስ ወይም ደግሞ ኢንቨስት ተደርገበት ወደፊት ለሁሉም ትምህርት ቤቶች የመዳረስ አቅም ያለው የተማሪዎች አርፋጅ መቆጣጠሪያ ነው። ለታናናሾች ወይም ደግሞ በዚህ ስራ ላይ ያሉ ማስተላልፈው መልእክት ምንድነው? ያው እኔ ትልቅ ደረጃ ደርሼ አይደለም ይሄን ነገር የምናገረው፣ ግን ካለኝ ወደፊት ፍላጎት ካለኝ ፓሽን ጋር መናገር የምፈልገው ነገር እዚህ ደረጃ ሁሉም ነገር የሆነው just the first one ተስፋ ለመቁረጥ ነው። አሁን ብዙ ተስፋ የሚያስቆርጡ ነገሮች አሉ ምናምን በጣም እኔ ማውራት አልችልም። የሆነ ሰዓት እንደውም እንዳጋጣሚ እዚህ ስፖንሰርሺፕ ተማምኜ መጥቼ ነገና ተብዬ ምናምን ስፖንሰርሺፕ እንገናኛለን ተብለን በቃ በጣም ትልቅ ፊሊንግ ነበረኝ። ያን ሰው ለማግኘት በጣም ትልቅ የሚታወቅ ካምፓኒ ነው። ያን ሰው ለማግኘት በጣም ፍላጎት ምናምን ነበረኝ ምናምን፣ ግን ስመጣ እንደ ውሻ ምናምን የተባረርኩበት ታይም ነበረ። ያ ሰው እኔ በዛ ጊዜ ሊፍት ላይ ገብቼ ነው ያለቀስኩት ሐቂቃ። ግን እኔ ወደፊቱን ስለማስብ ብዙ ጊዜ ዲፕሬሽን ውስጥ ገባለሁ። ማታ ማታ እኔ የሆነ በብዛት ታወራለህ ይሉኛል። ማወራው ደግሞ ሪካርድ ምናምን ስላለ ማሳየት ይቻላል። ስለምሰራው አይነት ሲስተም ነው የማወራው። እቺ እንደዚህ ባደርጋት እቺን ባደርጋት እንደዚህ ይሄን ያህል ዲፕ ገብቼበት ደግሞ ነገሮች አልሳካ ሲሉ በጣም ብዙ ጊዜ ተስፋ የመቁረጥ ነገሮች ይኖራሉ። ግን እኔ ደግሞ ማስበው ነገር ተስፋ ቆርጬ ምን አመጣለሁ ነው እና
እኔ ከራሴ አልፌ ለሌሎች አራያ መሆን ራሴን ለውጬ ለሌሎች መለወጫ መንገድ እንደሆን ካላህ በታች ሌሎች ማገዝ እንድችል ስለማስብ ያ ነገር ይበልጥ ሞቲቬት ያደርገኛል። ሁለተኛ ደግሞ መሰራቸው ስራዎች ቴክኖሎጂ ላይ እንዳሉ ሆኖ አሁን ለምሳሌ ከሃይማኖት ጋር የተያያዙ ነገሮችን እንደ ወደፊት ማድረግ ስለምፈልግ ለምሳሌ ትላልቅ ፕሮጀክቶችን ራሴንም ህዝቤን የሚደግፍ አይነት ፕሮጀክቶች መስራት ስለማስብ ያን እንደማድረጉም ደግሞ በአላህ እርግጠኛ ስለሆንኩ ኢንሻአላህ ለዛ ብዬ መቼም ቢሆን ተስፋ ላለመቁረጥ ለራሴም ቃል ስለምገባ እና ያሳለፍኳቸው ባክግራውንዶች በጣም ብዙ ስለሆኑ ያን ነገር ደግሞ መቀየር እፈልጋለሁ። ለዛ ነው ብዙ ጊዜ ያው ተማሪዎች ወይም ደግሞ ይሄን የሚሰሩ ሰዎች ተስፋ መቁረጣቸው የሚባለው እንዳልኩሽ ትልቅ ኢሹ እቃ ማጣት ነው። እቃ ሲታጣ ተስፋ ያስቆርጣል። ምክንያቱም በምን ይሰራል ያን ነገር ስለሚታሰብ ብዙ ጊዜ ያን ተስፋ ይቆርጣል። እኔ ማስተላለፍ የምፈልገው ነገር ተስፋ አትቁረጡ፣ አሪፍ ደረጃ ይደረሳል። ያላችሁበት ስቴጅ ደግሞ ዛሬ ፌል ካረገ ለቀጣይ የሆነ ነገር መማሪያ ይሆናል ብዬ ነው የማስበው። ያም ሰው እንደዛ ቢያስብ ታናናሾችን በዚህ ልክ ቢያስቡ እና ደግሞ አሪያቸውን ከፍ ቢያደርጉ ለምሳሌ ወረዳ ውስጥ የሚኖሩ ከሆነ ወረዳቸውን ለመቀየር ባያስቡ እላለሁ። ሙሉ ኢትዮጵያን ለመቀየር ቢያስቡ ይበልጥ ህልማቸው ትልቅ የሆነ በሄደ ቁጥር ራሳቸውንም ትልቅ ለማድረግ የሄዱ ፈተናውም ትልቅ ይሆናል ባይዞ ግን ያም ሲሆን ደግሞ ይበልጥ እነሱ እየጠነከሩ ነው የሚመጡት። ያን ስለማስብ ጀስት ተስፋ ለመቁረጥና ላመኑበት ነገር ዋጋ መክፈል። ያው ሮል ሞዴሎች ከሀገር ውስጥም ከውጭም አሉ። ከሀገር ውስጥ ስንነሳ ኢዘዲን ካሚል ለኔ ሮል ሞዴሌ ነው። ምክንያቱም በዚህ ስራ ላይ አሁን አሪፍ ሌቭል ላይ ኢትዮጵያ ላይ ያለው እሱ ነው እና ደግሞ ባክግራውንዱ ደግሞ ሙሉ ተመሳሳይ ነው ማለት ይቻላል። እሱም የፈጠራ ስራ ሲጀምር የእናቱን ችግር ነው ፈቶ የጀመረውና እኔም ሲጀምር ደግሞ የእናቴን ችግር ነው ፈትቼ የጀመርኩት። በብዛት የሚያመሳስሉ ነገሮች ስላሉ ከሱም ደግሞ አንዳንድ ወስዳቸው ጆርኒዎች ስለነበሩ ጀስት ሮል ሞዴል በኢትዮጵያ እንደ ኢዘዲን አይነት ሰዎች ወይም ኢዘዲን ነው ማለት ነው። እንደ ዓለም አቀፍ ስንወስደው ደግሞ እንደነ ኤለን መስክ እንደነ ቢል ጌት አይነት ሰዎች ናቸው ሮል ሞዴሎች። ምክንያቱም እነዚህ ቴክ ኢንዱስትሪ ላይ ምናምን የሚሰሩ ናቸው እና ደግሞ አሁን የደረሱበት ሌቭል በጣም ደስ ስለሚለኝ ወይም ደግሞ የደረሱበት ሌቭል በጣም ሃይ ስለሆነ በጣም እነሱን ሳያቸው የሚሰሩትን ነገር ሳይ ሮኬቶች ምናምን ቢውልድ ሲያደርጉ በቃ ሲስተም ምናምን እንትን ሲሉ ምናምን ጀስት በጣም ነው ሞቲቬት የሚያደርጉኝ። ምክንያቱም እኔም ቴክ ካምፓኒ ቢውልድ ማድረግ ስለምፈልግ የእነሱን አይነት ሰዎች ሮል ሞዴል ለመከተለው ኢንሻአላህ የዛሬ 10 ዓመት የሆነ የራሴን የሆነ ቴክ ካምፓኒ አፍሪካ ላይ ቢውልድ ማድረግ ነው። እናም ደግሞ ከኢትዮጵያ ግብር ከሚከፍሉ ትላልቅ ካምፓኒዎች አንዱ መሆን እፈልጋለሁ። ያ ማለት አንደኛ መሰራቸው ስራዎች ለራሴ ብቻ አይደለም ማህበረሰቡን ሀገሪቷን የሚጠቅሙ ስለሆኑ እንደ ኢትዮጵያ ትልቅ የሆነውን እና እንደ አፍሪካም ጭምር ትልቅ የሆነውን ቴክ ካምፓኒ ኢትዮጵያ ውስጥ ቢውልድ ማድረግ ነው ፍላጎቴ። ያን ደግሞ ኢንሻአላህ ያው ሙሉ በሙሉ እንትን ባይልም ግን ኢንሻአላህ ጀምሬ የተወሰነ ያህል ሌቭል ላይ ምድርስ ይመስለኛል። ኢንሻአላህ ማመስገን የምፈልገው አካል መጀመሪያ ያው ፈጣሪ ነው አላህ Subhanahu Wa Ta'ala። ሁሉም ነገር ያው በሱ ነው የሆነው። ሁሉም ነገር እሱ ነው የሚያሳካው። ያለሁበትም ነገር ያደረገው እሱ ነው። መጀመሪያ አልহামዱሊላህ። ሲቀጥል ከፋሚሊ ነው። ፋሚሊ ፋዘር ማዘርም ወይ ባባ ማሚ አሪፍ የሆነ ድጋፍ ያደርጋሉ። ሲቀጥል ግለሰቦች አሉ በፋሚሊ የማገኛቸው። ለምሳሌ ስም መጥቀስ ካለብኝ ቢላል ዋበሻ የሚባል አንድ ሰው እስከ 100 ምናምን ሺህ ብር አገዘኝ ነበር። ያቺን መኪና እንድሰራ ያገዘኝ እሱ ነው። ሲቀጥል ሙባሪክ የሚባል አጎት አለ እዚህ እና ሰይድ እዚህ ትራንስፖርት ስጨርስ ምናምን ጀስት ስፖንሰሮቹ እነሱ ናቸው። እና ወክም ሲያደርጉ አንዳንዴ አዲስ አበባን እኔ አዲስ አበባን መጥቼ የሆነ ሰዓት ላይ ሜክሲኮ ምናምን ደርሼ መለስ ነበረ እንፈልጋት ቃዛች ስላለች ማለት ነው። ግን ሙሉ አዲስ አበባን ከቦሌ ጀምሮ አዙሮኝ እስከ ትላልቅ ድርጅቶች ምናምን አስጎብኝቶኛል። ያ ደግሞ ይበልጥ ማይንድ ሴቴን ሰፊ እንዲያደርገው ስለሚረዳኝ እነዛ ነገሮች አሉ። ሰይድ የሙባሪክ ወንድም ነው። የሆኑ ነገሮች ሲበላሹብኝ እቃዎች ምናምን እሱን ነው ቀጥታ ማስገዛው፣ ደውለታለሁ እዛው ነው እንትን የሚለኝና እንደዚህ አይነት ከፋሚሊ ጋር የተያያዙ ምንም ሳይኖራቸው ደግሞ መጥተው የምሰራውን ስራ አይተው ጀስት በርታ የሚሉ ሰዎች ደግሞ በጣም ብዙ ናቸው። እንደዚህ አይነት የፈጠራ ስራዎች ላይ ኢንቨስት ያደረጉ ያግዙን፣ ይበልጥ ሰርተን ይበልጥ ደግሞ አሪፍ ደረጃ እንደርሳለን። ደረስን ማለት ደግሞ ጀስት ዞሮ ማህበረሰባችንን የምናገለግለው ያን እያወቁ በደንብ ብንታገዝ አሪፍ ደረጃ እንደርሳለን እና ይሄን ማገዝ የምችሉ በሙያም ይሁን በገንዘብ በተለያዩ ድጋፎች ማገዝ የሚችሉ ሰዎች ካሉ ጀስት እኛ ክፍት ነን፣ ወይም እኔ ክፍት ነኝ። በየትኛውም ነገር እኔ ማገዝ የሚችሉ ሰዎች ካሉ
ኮንታክት ማድረግ ይችላሉ። ይበልጥ አሪፍ ነገሮችን አብረን መስራት እንችላለን። እኔን ማግኘት የሚችሉበት መንገድ አንደኛው ኮንታክት ኢንፎርሜሽን በስልክ ነው። ሌላኛው ቲክቶክ እጠቀማለሁ፣ ኢንስታግራም አለ፣ ዌብሳይትም ያው ቢልድ ማድረግ ቀላል ዌብሳይትም ይኖራል። በዛ መሰረት ይበልጥ መገናኘት ወይ ከኔ ጋር ኮንታክት ማድረግ ይችላሉ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ይሄን ያህል ጊዜ ሰጣችሁኝ ኢንተርቪው በማድረጋችሁ ከልቤ የተሰማኝ ደስታ ገልጻለሁ። ላንቺም ለሙሉ ፕሮዳክሽን ማኔጀሩ ለሙሉ ፕሮዳክሽን ቲሙ ከልቤ የመነጨ ምስጋና አለኝ። አመሰግናለሁ። ውድ ተመልካቾቻችን እንግዲህ ፕሮግራማችንን ያያችሁትን ይመስል ነበር። እንደዚህ አይነት ልዩ ችሎታ ያላቸውን ሰዎች በማበረታታት ከፍተኛ ቦታ ማድረስ ይቻላል። ልጁ እንደምታዩት በጣም ቆንጆ ፈጠራዎችን የሚሰራና ትጉህ ልጅ ነው። እናንተም በቻላችሁት መጠን ሰፖርት እንድታደርጉት ሪከመንድ እናደርጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳም። በቀጣይ በሌላ አዲስ ፕሮግራም እስክንገናኝ መልካም ቆይታ። ለሳሎኖ፣ ለመኝታ ቤቶ፣ ለኪችኖ አጠቃላይ የሚያስፈልገውትን ፈርኒቸር በፈለጉት ዲዛይን በጥራት እንሰራለን። ቤትዎንም እናስውባለን። ስፖት ኢንቴሪየር ዲዛይነር እና ፈርኒቸር። አድራሻችን ፉሪ ባጃጅ ተራ ደጅ ህንፃ ከቤተና ካፌ በላይ ያገኙናል። ለበለጠ መረጃ በ0974 71 59 35 ያገኙናል። ስፖት